ሰላም ጤና ይስጥልኝ ውድ የመድፈኞቹ ቤተሰቦችና የቻናላችን ቋሚ ተከታታዮች የሚካኤል አርቴታን የአሸናፊነት ስብስብ ይበልጥ ወደ ላቀ ደረጃ ለማሸጋገር በለንደን ኮሊን የዝውውር ቢሮ ውስጥ አዲስና እጅግ አስገራሚ እቅድ ተጠንስሷል። እስከ መጨረሻው ድረስ አብራችሁን ቆዩ። የክረምቱን የዝውውር መስኮት በአስደናቂ ሁኔታ እያጋጋለ የሚገኘው አርሰናል አሁን ደግሞ ፊቱን ወደ ፈረንሳይ በማዞር የወደፊቱን የዓለም እግር ኳስ የድንጋይ ግንብ ሊሆን የሚችል ታላቅ ተስፋ ለማስፈረም እጅግ ተቃርቧል። በአውሮፓ ታዋቂ ስካውቶችና ጋዜጠኞች ይፋ እንዳደረጉት ከሆነ መድፈኞቹ የሬን ክለብ ድንቅ ወጣት ተከላካይ የሆነውን ጀርሚ ዣኬን ወደ ኤሜሬትስ ለማምጣት ድርድሩን በከፍተኛ ፍጥነት እየገፉበት ይገኛሉ። ይህ ዝውውር ለአርሰናል ተከላካይ ክፍል ተራ ሽፋን ብቻ ሳይሆን የዊሊያም ሳሊባንና የጋብሪኤል ማጋሊሽን የረጅም ጊዜ ተተኪ ለማዘጋጀት የታለመ ስልታዊ ማስተርስ ፒስ ነው። ለመሆኑ ጀርሚ ዣኬ ማን ነው? ለምንስ አርቴታ በዚህ ተጫዋች ላይ አይኑን ጣለ? ይህ እጅግ ረጅምና በአየር ላይ ኳሶች በማሸነፍ ወደር የማይገኝለት ወጣት ፈረንሳዊ ተከላካይ በፈረንሳይ ሊግ አንድ ላይ ባሳየው አስገራሚ ብስለትና በአጨዋወት ዘይቤው ቀጣዩ ዊሊያም ሳሊባ በሚል መጠሪያ እየተደነቀ ይገኛል። አርሰናል ባለፈው የውድድር ዘመን በሳሊባና ጋብሪኤል ላይ የነበረው ጥገኝነት ከፍተኛ እንደነበረም ይታወሳል። አርቴታ ይህንን ክፍተት በአስተማማኝ ሁኔታ ለመሙላትና በረጅም የውድድር ዘመን ውስጥ ለሚፈጠሩ ድካሞችና ጉዳቶች ፍጹም የሆነ የብረት አጥር ለመገንባት ዣኬን እንደ ቀዳሚ ምርጫ ወስዶታል። በአሁን ሰዓት በአርሰናልና በሬም መካከል እየተደረገ ያለው ድርድር እጅግ አዎንታዊ በሆነ መልኩ እየቀጠለ ሲሆን መድፈኞቹ ተጫዋቹን በቋሚነት የግላቸው ካደረጉት በኋላ ለተጨማሪ ልምድ መልሰው በውሰት የመስጠት ወይም በቀጥታ በዋናው ስብስብ ውስጥ የማካተት አማራጮችን እያጤኑ ይገኛሉ። ይህ ዝውውር የአርሰናልን የወደፊት የመከላከል አቅም ፍጹም የማይበገር እንደሚያደርገው ምንም ጥርጥር የለውም። የአርሰናል ደጋፊዎች የጀርሚ ዣኬ ወደ ኤሜሬትስ መምጣት የሳሊባን አይነት ታላቅ ታሪክ በድጋሚ ይደግማል ብላችሁ ታምናላችሁ ወይስ ክለቡ ይበልጥ ልምድ ያለው ተከላካይ ላይ ማተኮር ነበረበት? የእናንተን ስሜትና ትንታኔ ከታች ባለው የኮሜንት መስጫ ላይ በሰፊው አስፍሩልን። ቪዲዮን ላይክ ማድረጋችሁን እንዳትረሱ። እንደ ቡርኖ ጉማሬሽ ያሉ ሌሎች ትኩስ የአርሰናል የዝውውር ዜናዎች በፍጥነት ለማግኘት ቻናላችንን አሁኑኑ ሰብስክራይብ እያደረጋችሁ ከኛ ጋር ዝለቁ። የአርሰናል ድል አይቋረጥም። ሁሌም ገነርስ ዘ ዊነር ብለናል። ቻው ቻው።